አንደኛ፣ የማይጠገብ የማወቅ ጉጉት አላቸው። ሁሉንም ነገር እንዳወቅ ማስመሰል አስደናቂና ብልህ እንድትመስል ያደርግሃል ብለህ ታስብ ይሆናል። ሆኖም ግን ሁሉም ነገር እንዳወቁ የሚቀበሉት በጣም ብሩህ ናቸው። ትህትናን ስለሚያሳዩ ብቻ አይደለም፣ አዳዲስ ነገሮች ለመማር ያላቸው ፍላጎት ስለሚያሳይ ነው። በእውነቱ አስተዋይ ሰዎች አስተዋይ ጥያቄ ይጠይቃሉ እና አዳዲስና አስደሳች ርዕሰ ጉዳዮች በመመርመር ጊዜያትን ያሳልፋሉ። በውጤቱም በሕይወታቸው በሙሉ መመራመር ይቀጥላሉ። ሁለተኛ፣ ባመኑት ነገር ይኮራሉ እና ብዙውን ጊዜ የራሳቸው ስሜት ከጠንካራ አመለካከታቸው ጋር ይዛመዳሉ። የማሰብ ችሎታ ያላቸው ሰዎች አንድን ሁኔታ ከተለያየ አቅጣጫ ስለሚመለከቱት እና ፍርድ ከመስጠታቸው በፊት በትክክል ለመረዳት ስለሚጥሩ የበለጠ ዓላማ ያላቸው ሰዎች ይሆናሉ። ይህ ማለት ግን አመለካከታቸውን ለመለወጥ ተንኮለኛ ናቸው ወይም በቀላሉ ይወዛወዛሉ ማለት አይደለም። በእርግጠኝነት አዳዲስ ጽንሰ ሐሳቦች እና ሐሳቦች ማሰስ አይፈሩም። ሶስተኛ፣ የዝምታ ኃይል ይረዳሉ። እንደ ጸረ ማህበራዊ ጨካኝ ወይም እንግዳ መሆን። ይህ ግን የግድ እውነት ላይሆን ይችላል። ምናልባት የቡድኑ ሕይወት ላይሆን ይችላል። ነገር ግን ጊዜ ወስደው ሁኔታውን በመገምገም እና በማውራት የሚገባቸውን ሰው በማግኘታቸው ነው። እና አስቀድሞ በቡድኑ ውይይት ውስጥ ከሆኑ አስተዋይ ሰዎች ጮክ ብለው ከመናገራቸው በፊት ስለ ምላሾቻቸው ማሰብ ይመርጣሉ። እርባና ቢስ በሆኑ ትናንሽ ነገሮች ውስጥ ከመሳተፍ ዝምታን ይሻላቸዋል። አራተኛ፣ ከአዳዲስ ሁኔታዎች ጋር የመላመድ ችሎታ አላቸው። ሕይወት ሁል ጊዜ ቀላል አይሆንም። አንዳንዶች ስለዚያ ቅሬታ ያሰማሉ እና ማስተካከል በጣም ብዙ ስራ ስለሆነ ንዴት ሊፈጥሩ ይችላሉ። በሌላ በኩል ብልህ ሰዎች ጠምዛዛዎች እና ፈተናዎች ለመውሰድ የበለጠ ችሎታ ይሰማቸዋል። መላመድ በእውነቱ የማሰብ ችሎታ ቁልፍ አካል ነው። ከአዳዲስ ሁኔታዎች ወይም ሁኔታዎች ጋር የመላመድ ችሎታን ያመለክታል። ይህ ባህሪ ደግሞ ከመቋቋም ወይም ከችግር የማገገም ችሎታ ጋር የተያያዘ ነው። የማሰብ ችሎታ ያላቸው ግለሰቦች እርግጠኛ አለመሆን አይፈሩም እና የሚመጣባቸው ማንኛውም ነገር ለመጋፈጥ ዝግጁ ናቸው። ነገሮች እንደታቀደው ባይሆንም በፍጥነት ወደ ኋላ ይመልሳሉ እና እንደገና ለመሞከር ይጓጓሉ። አምስተኛ፣ ስህተት ወይም ጉድለት አይቀበሉም። ስህተቶችን የመቀበል ችሎታ ጥበብ ያላቸው ሰዎች የበታች ያደርጋቸዋል ብለው ስለሚያስቡ ስህተትን ወይም ጉድለትን በጭራሽ አይቀበሉም። በአንጻሩ የማሰብ ችሎታ ያላቸው ሰዎች ለራሳቸው ያላቸው ግምት ከጥበብ ጋር ስለሚያያዙ በቀላል ስህተትን ተቀብለው ወደፊት ለመቀጠል ይቸገራሉ። ለራስህ እና ለሌሎች ሐቀኛ መሆን በጣም አስደናቂ ባህሪ ነው እና ከፍተኛ የማሰብ ችሎታ ያሳያል። ስድስተኛ፣ በቀልድ እና በብልህነት ይታወቃሉ። ጥናቶች ቀልድ እና ብልህነት የተቆራኙ መሆናቸው አሳይተዋል። እንደውም ኮሜዲያን በተለይ በአይኪው ፈተና ከፍተኛ ውጤት ያስመዘገቡ ናቸው። ምክንያቱም ቀልድ መረጃን ማቀናበር ብቻ ሳይሆን ያልተለመዱን አንግል እና ትክክለኛ ጊዜ መፈለግን እንዲሁም ከፍተኛ የቃል ዕውቀትን ይጠይቃል። ይህ ልዩ ችሎታ እና የአእምሮ መኖር አንድ ሰው በጣም የማይጠቅሙ ሁኔታዎች እና ነገሮች እንኳን ወደ እርሶ በሳቅ ወደሚፈነዳበት ነገር እንዲቀይር ያስችላቸዋል። ሰባተኛ፣ ከፍተኛ የማሰብ ችሎታ እና የፈጠራ ሰዎች ናቸው። ከፍተኛ ፈጠራ የፈጠራ ሀሳቦች እና የፈጠራ መፍትሄዎች በመሰረቱ ከፍተኛ የማሰብ ችሎታ ያላቸው ሰዎች የዕለት ተዕለት ልምዳቸው ናቸው። ፈጠራ በእውነቱ ከፍተኛ የማሰብ ችሎታ አይነቶች አንዱ ነው፣ ምክንያቱም ከሳጥን ውጭ ማሰብ ይጠይቃል። የማሰብ ችሎታ ያላቸው ሰዎች ነገሮች ከተለያየ አቅጣጫ ማየት ስለሚችሉ ችግሮችን በመፍታት ረገድ የላቀ ችሎታ አላቸው። በተጨማሪ ራዕይን ወደ እውነት በመቀየር ረገድ ጥሩ ናቸው። ይህም ከማወቅ ጉጉ እና ከፈጠራ አእምሮ በተጨማሪ
አስደናቂ እውቀት እና ጥሩ የመመልከት ችሎታን ይጠይቃል። 8ኛ ራስን የማወቅ አስደናቂ ስጦታ አላቸው። ይህ ማለት ወደ ስነ ልቦናቸው ገብተዋልና የሚወዳቸውና የሚጠሏቸው፣ ግባቸውና ምኞታቸውን፣ ጥንካሬዎቻቸውና ድክመታቸውን እና እሴታቸውን ያውቃሉ። ይህ ማለት ግን ፍጹም ናቸው ብለው ያስባሉ ማለት አይደለም። በተቃራኒ እነሱ እዚያ እንዳልነበሩ ከማስመሰል ይልቅ ደህንነታቸው ይቀበላሉ። ነገር ግን ድክመቶች ስላላቸው ብቻ የራስ ስሜታቸው አይቀዘቅዝም። አስተዋይ ሰዎች ጠንካራ ጎኖቻቸው እያዳበሩ በድክመታቸው ላይ ይሰራሉ። 9ኛ ሐሳብንና እቅዱን ሚስጥሩንም ዝም ብሎ አያወራም፣ ለጓደኛው ቢሆንም። ምክንያቱም ዛሬ ጓደኛ ያለው ሰው ነገ ጠላታችን ሊሆን ስለሚችል። እምነት ሲሰበር ሚስጥርንም ሲናገሩ ሊያስጠቃቸው እንደሚችል ያውቃሉ። ስለዚህ የግል ነገራቸው እንዲሁም ሐሳባቸው ለማንም አይናገሩም።